ሰላም ሰላም የእናንተ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ያለሁላችሁ ክብሩ ይስፋ አለሁላችሁ። ጠፋው አይደለ? አልጠፋም ብላችኋለሁ እና እንዴት ናችሁልኝ? የእናንተ ቤተሰቦች ሰላም ናችሁ ወይ? እንዴት ናችሁ እላችኋለሁኝ እና ይኸው ዛሬ ብቅ ብያለሁ። እንጀራ እየጋገርኩ ነው። እንግዲህ እንጀራ እየጋገርኩ ነውና ሰብስክራይብ ሸር እያደረጋችሁ አበረታቱኝ ማለት ነው እላችኋለሁኝ እና እናንተ እንዴት ናችሁ? እኔ ያለሁላችሁ ይዞኛል። ዛሬ ባለ ወልድ ነው። እንኳን አደረሳችሁ እላችኋለሁኝ እና እንግዲህ እየተፍጨረጨርን ነው እላችኋለሁኝ። እና እንዴት ናችሁልኝ? ሰላም ናችሁ ወይ? እንዴት ናችሁ? እኔ ያለሁላችሁ እንግዲህ ያው እንደምታዩት እንጀራ እየጋገርኩ ነው። የኢትዮጵያ ኑሮ እንግዲህ ወጭርጭር እያለ ነው። እንቀመጥ እንሂድ፣ እንቀመጥ እንሂድ። ምክንያቱም በቃ ግራ ነው የሚያጋባችሁ ሁሉም ነገር እላችኋለሁኝና በተረፈ የእናንተ የሚቱ ሰብስክራይብ ሸር እያደረጋችሁ አበረታቱኝ ማለት ነው እና እኔ አለሁላችሁ። እግዚአብሔር የተመሰገነ ይሁን፣ ክብሩ ይስፋ እላችኋለሁኝና እናንተ የእናንተ ዩቱብን አበረታቱ፣ ሰብስክራይብ ሸር አድርጉ፣ አበረታቱኝ። እስኪ ትንሽ አመል ስጡኝ። እንደው አይዞሽ እንኳን ጥሩ ነው። አይዞሽ ጥሩ ነው። ትንሽ ተስፋ ይኖራችኋል ማለት ነው እና እኔ ደግሞ ብዙ አመት ነው የቆየው። ከዛ 12 አመት ማለት ነው እና ያለው ነገር ሁሉ ደስ አይልም። በውጭም ደስ አይልም፣ በሀገር ውስጥም ደስ አይልም እና ግን እየኖርን ነው። ክብሩ ይስፋ። እንግዲህ መድኃኒዓለም እሱ እንደ ቸርነቱ እያኖረን ነው እላችኋለሁኝ። እናንተ ደግሞ የእናንተ ዩቱብን ሰብስክራይብ ሸር እያደረጋችሁ እላችኋለሁኝ እና ያለው ሁኔታ ሁሉም ነገር የሚመች እንዳይመስላችሁ። አሁን እዛ አረብ ሀገር ሳለን ማለት ነው እዚህ የሚመች ይመስለኝ ነበር እኔ ራሴ በጣም የሚመቻቸው በጣም ግን መጥቼ ሳየው ለእኔ ከብዶኛል። አላውቅም፣ በጣም የከበደኝ ግራ ነው የሚገባችሁ። ደግሞ ስራው እንደው ምንም ትንሽም ብትሆን ስራ ውላችሁ ስገቡ ነው ምን እንደምትሰሩ ግራ ይገባችኋል። በተለይ ገጠር ላይ ስትሆኑ በጣም ነው ግራ የሚያገባችሁ ምን እንደሚሰራ ማለት ነው እና በጣም አስቸጋሪ ነው እላችኋለሁኝ እና ይሄ ነው እንግዲህ ያለው ነገር። ግን እየተፈጨረጨርኩ ነው። እግዚአብሔር እንደ ፈቃዱ ማለት ነው። እሱ እንደ ቸርነቱ ሁሉ ነገር ለሱ ሰጥቻለሁ። ፈጣሪ እንግዲህ በእኔ ህይወት እንትን ይበላችኋለሁኝ እና ይሄ ነው ያለው ነገር እላችኋለሁኝ። እዛ ስኖር በጣም እዚህ በቃ እንትን ሆኖ ነበር የሚታየኝ በጣም እና በጣም አስቸጋሪ ነው። ብታው ክብድ ጅብሩ በጣም ክብድ ይላችኋል። ግን እንጀራ ይሁን አሪፍ እንጀራ እና ይሄ ነው እላችኋለሁ። እንግዲህ ያለው ነገር ሁሉ ይሄ ነው። ባይሆን ደግሞ ዝናቡ ዘንቦልን አሁን እህል ዘራ ተደርጎ ያው በእንትን በማባየው ሰዓት ቢቆይም እግዚአብሔር የተመሰገነ ይሁን። አሁን ወጣ ስትሉ ትንሽ እንትን ታያላችሁ፣ የበቀለ እህል ታያላችሁ ምናምን ማለት ነው እና በጣም አስቸጋሪ ነው እላችኋለሁ ያለው ነገር ሁሉ። እንግዲህ እሱ መድኃኒዓለም እና እንደዚህ ነው እላችኋለሁ። እንግዲህ ያው በተረፈ የእናንተ ዩቱብ ሰብስክራይብ ሸር እያደረጋችሁ አበረታቱኝ።
እላችኋለሁኝና በጣም ነው ግራ ነው የሚገባችሁ እላችኋለሁ። ግን አንድ ነገር የምነግራችሁ ነገር ማለት ነው እኔ አሁን ማለት ነው ከ12 ዓመት ውስጥ አንዴ በ3 ዓመቴ መጥቼ ይጃለሁ እና ድፍን 9 ዓመት አለመምጣቴ በጣም ብዙ ነገር ነው የጎዳኝ ማለት ነው። በጣም ብዙ ነገር ጎድተኛል እና እናንተም እንደኔ እንዳታረጉ። ለምን ብትሉ ይቅር እንኳን በየ3 ዓመቱ እየመጣችሁ መሄድ አለባችሁ። በቃ ያዛችኋትን ጥርቅምቅም አድርጋችሁ ማለት ነው ትመጡና የሆነች ነገር ገዛ አድርጋችሁ በስማችሁ ህዲት እና በጣም